ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ከረጅም ጊዜ ቆይታ በኋላ ተመልሼ መጥቻለሁ። አሁን ስመለስ ግን ብዙ ክፍሎችን ልሰራላችሁ ነው። ባይሴክሽን ሜተድን ከረጅም ዓመት በፊት ሰርቼላችሁ ወዳችሁታል። ስቲል ነው እየታየ ነው። እንዲሁም ደግሞ ከመጀመሪያ ጀምረሽ ስሪ ብላችሁ ጠይቃችሁኛል። እኔም የእናንተን ጥያቄ ለማሟላት ስል ሙሉ ኮርሱን ይዤላችሁ መጥቻለሁ። ኤግዛም እንደደረሰ ይታወቃል። ይጠቅማችኋል ብዬ አስባለሁ። ይህንን ቪዲዮ እያያችሁ ከሆነ አሁኑኑ ሰብስክራይብ፣ ላይክ እንድታደርጉ እና ሌላ ቀን ደግሞ ቪዲዮ ስሰራ እንዲደርሳችሁ የደውል ምልክቷን እንድትጫኗት እጠይቃቸዋለሁ። ኑሜሪካል ሜተድ ፎር ኢንጂነሪንግ ስቱደንትስ በአማርኛ ቀለል ባለ ሁኔታ ይዤላችሁ መጥቻለሁ። እንቀጥል። ሶልቪንግ ነን ሊኒየር ኢኩዌሽን ኦር ፋይንዲንግ ሩትስ ኦፍ አን ኢኩዌሽን ነው አጠቃላይ እያየን ያለ ነው፣ የተለያየ ሜተዶችን በመጠቀም ባይሴክሽን ሜተድን ከዚህ በፊት አይተናል። አሁን ደግሞ የምናየው አሁን እያየን የምንገኘው ኒውተን-ራፍሰን ሜተድን ነው። ኒውተን-ራፍሰን ሜተድ ታንጀንሻል ሜተድን በመባል ይታወቃል። ሌተስት ኤንድ ፋስተስት ሜተድ ነው። ነገር ግን ትንሽ ኮምፕሌክስ ለሆኑ ፋንክሽኖች ሊትል ቢት እንትን ነው ዲፊካልት ነው። ብዙ ጊዜ አንጠቀሙ እና ኢኒሻል ገሳችን ላይ ይወስናል። ብዙ ጊዜ ኤግዛም ላይ ከዚህ እስከዚህ ባሉት መካከል ፈልጎ ስለምንባል ካሉት ውስጥ መፈለግ ነው። ኒውተን-ራፍሰን ሜተድን ለመጠቀም ዋና የሚያስፈልገን ነገር ይሄኛው ፎርሙላ ነው። ኤክስ ኖት ኢኳል ቱ ኤክስ ዋን ኢኳል ቱ ኤክስ ኖት ማይነስ ኤፍ ኦፍ ኤክስ ኖት ኦቨር ዴሪቬቲቭ ኦፍ ኤፍ ኦፍ ኤክስ ኖት አለ። እሱ ነው የምንጠቀመው። ኤክስ ኖት ማለት ኢኒሻል ገሳችን ነው። ኦር ደግሞ የሚሰጠን አለ። ከሚሰጠን ውስጥ ገስ አድርገን የምንሰራው ነው። ኤክስ ዋን ደግሞ ከኤክስ ኖት የበለጠ አፕሮክሲሜት ያደርጋል ሩት ማለት ነው። ሩት ስንል በመጀመሪያ ሩትን አላየንም እና እሱን ልንገራችሁ። ሩት ምንድን ነው? ሩት ማለት የኤክስ ቫልዩ ስንት ሲሆን ነው ዋይ ኦር ፋንክሽናችን ዜሮ ፋንክሽናችንን ዜሮ የሚያደርገው የኤክስ ቫልዩ ስንት ነው ነው አጠቃላይ የምናየው ነገር በዛ ላይ ዲፔንድ የሆነ ነው። ኒውተን-ራፍሰን ሜተድን ተጠቅመን የኤክስን ቫልዩ እንዴት እናገኛለን? ፋንክሽናችንን ዜሮ የሚያደርገውን ነው። ጥያቄው በባይሴክሽንም እንደዛ ነው፣ በዚህኛውም እንደዚህኛው ነው ማለት ነው። ከዚህ በመቀጠል ቀለል ያለ ኤግዛምፕል ሞር ደግሞ ትንሽ ከመጀመሪያው ኤግዛምፕል ከበድ ይላል የምለውን ኤግዛምፕል አሳያችኋለሁ። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳትረሱ። ፈርስት ኤግዛምፕል ኤፍ ኦፍ ኤክስ ኢኳል ቱ 4x minus 8 ከዛ find root which means ያው ክሎዝ ነው 0 and ስቴት ተብሎ ተሰጠ። ስለዚህ 0 ነው 16ን የሚያጠቃልላል። በመካከልም ያለ ቁጥር አለ። ይሄኛው የትኛው ቫልዩ ኤክስ ሲጨመር ኤፍ ኦፍ ኤክስን 0 ያደርጋል። በጣም ቀላል ነው። ይሄ ፎርሙላውን ለማስታወስ ያክል እዚህ ጋር እንዲታያችሁ በግልጽ x1 equal to x naught minus f of x naught ይህ ነው ፎርሙላው። ለዚህ ወደ ቀጣይ እንሄዳለን። እሺ ቀጥላለን። ገስ እናድርግ። ኤክስ ኖትን 16 ብለን እንውሰደው። ለዚህኛው ፎርሙላ የሚያስፈልጋል ሌላ ምንድነው? ኤፍ ኦፍ ኤክስ ኖትን 4 ታይምስ 16 ማይነስ 8 ስንት ይመጣል? 64 ማይነስ 8 አልቱ 56። እሺ ኤፍ ዴሪቬቲቭ ኦፍ ኤክስ ኖት ማለት 4 ነው አይደል? ዴሪቬቲቭ ስናደርግ የምናገኘው ስለዚህ 4 ነው 16 ነው። እዚህ ጋር በፎርሙላው በመጠቀም
መስራት እንችላለን ማለት ነው። ኤክስ ዋን ወልቶ ኤክስ ኖታችን ስንት ነው? 16 ማይነስ 56 ኦቨር 4 ሶ 16 ማይነስ 56 ሲካፈል ለአራት ወደ 14 አካባቢ ሁለት እናገኛለን። እዚህ ያገኘነውን ቁጥር እንዴት ነው የምናውቀው ካላችሁ መጀመሪያ ወደታች ያሳያችኋለሁ። ሁለትን አስገብተን ፋንክሽናችን ውስጥ እናያለን። f of x equal to 4x minus 8 የተሰጠን ቁጥር አይደል? so f of 2 ነው የምንፈልገው። 4 times 2 minus 8 8 minus 8 በቀላሉ አገኘን ማለት ነው። ሩታችን ለዚህ ስንት ነው? ኢኳል ቱ 2 ነው ማለት ነው። ይሄው ነው፣ በጣም ቀላል ነው። ከዚህ ከኤግዛምፕል 2 ዜሮ የሚያደርገው ስንት ነው? በስንትና በስንት መካከል ነው? በዜሮ እና በአንድ መካከል። ስለዚህ አሁን ዜሮ እና አንድን አያካትትም። ይሄ እንደምታዩት እንደማያካትት ያሳየናል ማለት ነው። ኦፕን ነው። እዚህ ጋር ግን እንደዚህ ከተደረገ ዜሮንም አንድንም ቼክ ማድረግ ይኖርብናል። መጀመሪያ እዚህ ጋር ምን እንስራ? ኤፍ ዴሪቬቲቭ ኦፍ ኤክስ ኮስ ኤክስ ዴሪቬቲቭ ማይነስ ሳይን ኤክስ ነው። የኤክስ ደግሞ ዴሪቬቲቭ ዋን ነው ማለት ነው። በዜሮ እና በአንድ ቁጥር ያለ አንድ ቁጥር እንወስዳለን። መሀል ላይ እንውሰድ። ለማንኛውም ኤክስ ኖት 0.5 ሶሪ 0.5 ብለን እንውሰድ እና ኤፍ ኦፍ ኤክስ ኖት ይሆናል ኮስ 0.5 ማይነስ 0.5 ስንት እናገኛለን? 0.8776 minus 0.5 equal to 0.3776 f of x ኖት ነው ማለት ነው። ዴሪቬቲቭ ኦፍ ኤክስ ኖት ደግሞ ማይነስ ሳይን 0.5 ማይነስ 1 አይደል? ከዚህ ደግሞ የምናገኘው ኔጋቲቭ 0.479 አራት ነው ማይነስ 1 ኔጋቲቭ 1.4794 አለ። ዴጋና ያገኘዋለን ማለት ነው። ፎርሙላው ምንድነው? ኤክስ ዋን ኤክስ ኖት ማይነስ ኤፍ ኦፍ ኤክስ ኖት ኦቨር ኤክስ ኖታችን ስንት ነው ያገኘው? 0.5 ነው። ያገኘነው ቁጥር አለ 0.776 ኦቨር 0 ኔጌቲቭ ነው። ኔጌቲቭ 1.4794 ነው ያገኘነው ቅድም። ኦኬ ይሄ ያው ኤግዛክት ቫልዩ ባይሆንም አፕሮክሲሜት ቫልዩ ስንት እናገኛለን? 0.755 እናገኛለን። ኤክስ ዋን ኤፍ ኦፍ ኤክስ ላይ ኤፍ ኦፍ ኤክሳችን ምንድን ነው? ኮስ ኤክስ
ማይነስ ኤክስ ነው አይደል? ከዛን ኤፍ ኦፍ 0.755 ስንት እናገኛለን? ኔጋቲቭ 0.027 አግኝተናል። ይሄኛውን ወደ ዜሮ የቀረበ ግን ዜሮ አይደለም አይደል? ቀጣይ እንሄዳለን ማለት ነው። ዜሮ ለማድረግ ስለሆነ አላማችን። ኤክስ ዋናችን ስንት ነው? 0.755 አይደል? ኤፍ ኦፍ ኤክስ ዋናችን ደግሞ ስንት ነው? ቅድም እንደሰራ ነው ዜሮ አልሆነልንም አይደል? 0.027 ነው። አሁን ደግሞ ዴሪቫቲቭ ኦፍ ኤክስ ዋን እንፈልጋለን ማለት ነው። ያው መቀጠል ነው። ከዛ በኋላ የእሱን ዴሪቫቲቭ ስንፈልግ ማለት ማይነስ ሳይን ኤክስ ማይነስ ዋን አይደል? የኤክስ ዋንን ዋጋ ስናስገባ ማይነስ 1.685 እናገኛለን። በካልኩሌተር ቼክ ማድረግ ስለምችሉ ነው ይሄንንም አልፎ ፎርሙላውን እንጠቀማለን። አሁን ደግሞ ፎርሙላችን ምን ይሆናል? ኤክስ ቱ ኤክስ ዋን ማይነስ ኤፍ ኦፍ ኤክስ ዋን ኦቨር ዴሪቬቲቭ ኦፍ ኤክስ ዋን። አሁን እሱን አስገብተን እንሞክራለን። የኤክስ ዋናችን ዋጋ ስንት ነው? 0.755 ማይነስ 27 አለ ኦቨር እዚህ ጋር ማይነስ አለ 1.685 እዚህ ከዚህ የምናገኘው ቫልዩ ስንት ይሆናል? ኤክስ ቱዋችን 0.739 ይህ የኤክስ ቱ ዋጋ ነው። ኤክስ ቱ ኤፍ ኦፍ ኤክስን ዜሮ ያደርጋል ወይስ አያደርግም የሚለውን ቼክ እናደርጋለን ማለት ነው። ፎርሙላ ምንድን ነው የተሰጠን? ኮስ ኤክስ ማይነስ ኤክስ ነው። እዚህ ያገኘነውን የኤክስ ቱ ዋጋ እዚህ ውስጥ መጨመር ነው። ኤፍ ኦፍ ኤክስ ቱ ኮስ 0.739 ማይነስ 0.739 የምናገኘው ኦልሞስት 0.739 ያለ ይቀጥላል። ትንሽ ነው ልዩነቱ። የኤክስ ቱ ዋጋ ኦልሞስት ወደ ዜሮ የተጠጋጋ ነው። ለዚህ ኤፍ ኦፍ ኤክስን ዜሮ የሚያደርገው የኤክስ ዋጋ ስንት ነው ማለት ነው? 0.739 ነው። ይሄ ደግሞ ምን በመባል ይታወቃል? ሩት የፋንክሽኑ ይሄኛው ማለት ነው። ይሄ ነው። ምንም ከባድ ነገር የለውም። ቀላል ነው። ሌላም ኤግዛምፕል ይሰራላችሁ የከበዳችሁ ካለ ኮሜንት ላይ መጻፍ ትችላላችሁ። የቀጣይ ክፍል ይዤላችሁ እስከምመጣ ድረስ ሰላም ቆዩልኝ። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።